እዚህ ጋር ማሳያችሁ ነገር በኤክስፕሎሲቭ ኮምፖነንቶች እና በሃይ ቮልቴጅ ስለሚሰራ አሁን ማሳያችሁን ምንም አይነት ነገር ከሞከራችሁት ትሞታላችሁ። እባካችሁ እንዳትሞክሩ። በፕሮጀክት ቺዶሪ ከእጄ ላይትኒንግ ኢሚት የማድረግ ሙከራዬን አሳይቻችሁ ነበር። በባለፈው ቪዲዮ እንዳሳየዋችሁ ፕሮጀክቴን ቤዝድ ያደረኩት በቴስላ ሬዞናንት ትራንስፎርመር ሲሆን ሀሳቤም ሰውነቴን እንደ ታፕሎድ ተጠቅሜ ከጣቶቼ መብረቅ ኢሚት ለማድረግ ነው። ዛሬ ባለን ሚኒቸር ሴታፕ ይህንን ፊክሽናል አቢሊቲ በሪል ላይፍ አቺቭ ማድረግ እንችላለን ወይስ አንችልም የሚለውን አብረን ካፓስተር ኢነርጂን በኤሌክትሪክ ፊልድ መልክ ስቶር ያደርጋል። ኢንዳክተር ደግሞ ኢነርጂን በማግኔቲክ ፊልድ መልክ ስቶር ያደርጋል። ሁለቱንም በፓራላል ኮንፊግሬሽን አታች አድርገን ቮልቴጅ አፕላይ ካደረገን ሬዞኔት ያደርጋሉ። የሬዞናንስ ፍሪኩዌንሲያቸውም በ1/2 ፓይ ታይምስ ራዲካል ኦፍ ኤልሲ ይገለጻል። ፋራዳይ ሎ ኦፍ ኢንዳክሽንም ተለዋዋጭ ማግኔቲክ ፊልድ በኮንዳክተር ውስጥ ኤሌክትሪካል ከረንትን ኢንዲዩስ እንደሚያደርግ ይነግረናል። እኔም እንደማንኛውም ኮንዳክተር ከኤንቫይሮንመንቱ ጋር ፔራዚቲክ ካፓሲታንስ አለ። በቀላሉ ሰውነቴን እንደ ካፓስተር በመጠቀም ከቴስላ ኮይሉ ሰከንደሪ ጋር ሬዞኔት በማድረግ ከእጄ ሃይ ቮልቴጅ ዲስቻርጅ ኢሚት ማድረግ እችላለሁ። ባለፈው ያሳያችሁን ቴስላ ኮይል ተለቅ አድርጌ ለመሞከር ወሰንኩ። በመጀመሪያ መጠቀለለውን ኮይል ፕሪፔር አደረግኩ። የምጠቀልለበትንም ፒቪሲ ፓይፕ ለክቼ ቆረጥኩት። ፓይፑም ካርቦኔትድ ስለሆነ ለኢንሱሌሽን ፐርፐስ በፖሊፕሮፒሊን ፕላስቲክ ሸፈንኩት። በመቀጠልም ወደ ዋይንዲንግ ፕሮሰሱ ገባሁ። ከ12 ሰዓት ልፋት በኋላም ኮይሉ ይህን ይመስላል። ሃይ ቮልቴጅ ፓወር ሰፕላይንም በሲኤፍኤል ባላስት ነበር ድራይቭ ለማድረግ ያሰብኩት። ፍሎረሰንት አምፖል ገዝቼ ሲኤፍኤል ባላስቱን አወጣው። በመቀጠልም ድራይቭ አደረግኩ፣ ግን አልተሳካልኝም። ከእንደገና ሌላ አምፖል ገዝቼ ሞከርኩት፣ ግን አሁንም በሚያሳዝን ሁኔታ አልተሳካልኝም። በመጨረሻም ቀለል ያለች ድራይቨር ሰርቼ ሞከርኩት፣ ግን የድራይቨሬ ፓወር ለኮይሉ በቂ አልነበረም። በነገራችን ላይ ከቲክቶክ ክሬቲቭ አዋርድ ኢንቪቴሽን ፓኬጅ ተልከውልኝ ነበርና በዚህ አጋጣሚ የአዋርዱ አዘጋጆችን ማመስገን ፈልጋለሁ። ቀጣዩ ሚሽን የሚሆነው ፓወርፉል የሆነ ሃይ ቮልቴጅ ፓወር ሰፕላይ መስራት ነው። ግን ዛሬ በባዶ ከምተዋችሁ የአዲሱን ኮይል ዋየርለስ ፓወር ትራንስሚሽን ሬንጅ ላሳያችሁ። A single particle starts the reaction. Here are powerful rays being given off. Chain reaction. Over a million billion atoms exploding within 2 seconds. ሀሳባችሁን ኮሜንት ላይ ጻፉልኝ። እስከ ቀጣይ ቪዲዮ ድረስ ለዛሬ ፒስ።